ጀምሮልሻል ቪዲዮ ሰላም ባያቸው ዛሬ ማለት ነው በጣም ተናደናል። ወላሂ በጣም ማለት ነው በማያገባን እየገባን እንዴ አገራችን እዚህ ረብሻ በረብሻ ዘንባዘን ሆናለች። ሳምሪና ማና ሳምሪና ፋኒ ተለያየን ይላሉ። ስንት ህዝብ እንዴ! ለማንኛውም በጣም ይቅርታ። ሰላም፣ እንዴት ናችሁ? አረ ሰላም ባይችሁ የተናደድኩ ብዛት ነው። በጣም ይቅርታ። እንዴት ተናደድኩ እኮ ነው ወተቴ። እና እንዴት ናችሁ? ደህና ናችሁ? አማን ናችሁ? ዛሬ ግቢ ውስጥ ነው ያለነው። እንግዲህ ጥራት ከሌለው ቪዲዮ አዲ ማለሽ ብለናል። አንድ መልእክት ለማስተላለፍ ነበር የመጣነው። መልእክትሽን ጀምሪ ወይዘሪቷ። እንትን የእነ ሳምሪ ነገር በጣም አስደነግጦኛል። አንቺ አስደንግጦሻል? መች ነበር ያየሽው ቪዲዮ? ዛሬ ጠዋት ነው። እኔ ደግሞ ማታ ነው ያየሁት። ማታ ነበር ያየሁት፣ ግን ምንም አልመሰለኝም ወላሂ ላዝም። ምክንያቱም ፕራንክ እንደሆነ ገብቶኛል። ፕራንክ እንዲህ አይደለም። ፕራንክ ብዙ ነገር የሚሰራ ነገር አለ። ተለያይተናል። ይሄ ጥሩ ነገር ነው እንዴ የሚሉት? ይሄ አንቺ እኔ ግን ከዚህ በፊት የሆነ ሁለት ልጆች አሉ ቻይና ሀገር የሆነ ቦታ ቢኖር ልጆች ሁለት ቁሞ ነው። እሱንም አይቻልም። እኔ በእነሱ ስላየሁኝ እንደው የእነሱን ኮፒ አድርገሻል ብዬ ሁላ ኮመንት ሰጥቻለሁ። ስለዚህ ማለት ነው እኛ አያገባንም እንዴ ማንም ይጋባ የለ ይፋታ በቃ አያገባንም። ለምንድን ነው ግን አበሻ ወሬ የሚወደው እንደዚህ ማሽቃበጥ እንዴ? ትናንትና ከባለ የተለያዩ ብለ ቪዲዮ ስለፖስቶች ብቻ ስንት ሰው ታይ ኮመንት ጻፈላት፣ ስንት ሰው ገብቶ ቪው ስላየለ ምን ያን ስላስተላለፈች ብቻ እንዴ ስንት እንትን የሚያስተላልፉ ስንት ነገር የሚሰሩ ሰዎች ታይ ፔጃቸው ሰብስክራይባቸው የሚታይላቸው ትንሽ ለምን እንዴ? ጥሩ የሚሰራና መጥፎ የሚሰራ ሰው መለያየት አለበት። አበሻ ግን ለምንድን ነው ወሬ የሚወደው? እኔ በጣም አበሻን የታዘብኩት ማታ ነው። አዲ የእነሱ እውነትም ውሸትም ምን አይመለከተኝም። እኔ በራሴ ማለት ነው። ግን አናሽቃብጥ። በአሁኑ ሰዓት ማሰብ ያለብን ለሀገራችን እንጂ ከሀገር ውጭ ላለው ሰው አይደለም። በቃ እውነት አያርገው እንዲለያዩ አንፈልግም። ግን እውነትም ከሆነ አዲ ሌላ ፋን ይመጣል፣ ሌላ ሳምሪ ትመጣለች። አዲ ግን አታካብዱ። እና ደግሞ እርግጠኛ ሳትሆኑ ደግሞ ቪዲዮ የምትሰሩ ሰዎች እኛም እየሰራን ነው፣ ግን እኛ ያው ስለተናደድን ነው። እርግጠኛ መጋባትም ያለ ነው፣ ግን ማካበል ማሽካበት አያስፈልግም። ለምን ስንት ጨዋታ ያለ ፕራንክ ከሆነ ማለት ነው። ስንት ጨዋታ ለሳምሪ ደግሞ ማለት ያለብኝ ነገር አለ። ፕራንክ ማድረግ ከፈለግሽ እንደዚህ አይደለም። ፕራንኩን አድርጊ፣ ግን መጨረሻ ላይ ለቀልድ ነው ፕራንክ ነው ብለሽ ማስተላለፍ አለብሽ። እውነትም ከሆነ ደግሞ ሚዲያ ላይ ማውጣት አልነበረብሽም። በቃ ከተጣላሽ ተጣላሽ ነው። ታዲያ ምንድነው? ምን እናድርግሽ? እኛ ምን እናድርግ? ራስሽ ነው በቃ ፈልገሽ አገባሽው፣ ራስሽ ማስተካከል አለብሽ። ሚዲያ ላይ ወጥተሽ ከባሌ ተለያየው ስላልሽ የሚጨመር ነገር አለ ወይስ ብር ለማግኘት ነው ሁላ ሩጫ? ጨርሽ ፍጠኝ በእናትሽ። ጀምረም ባልና ሚስቶች ሰብር መድረግ አለባቸው። እውነት ከሆነ እንድትለያዩ እኛም አልፈልግም። ማንም መግባት የለበትም፣ ሚዲያም ላይ መውጣት የለበትም። ፕራንክም ደግሞ ከሆነ ይቅርታ መጠየቅ አለብሽ ሳምሪ ማለት ነው። ፕራንክ ከሆነ አብራችሁ ለሁለት ቆማችሁ ማድረግ ትችላላችሁ። ልንለያይ ነው ብላችሁ መጨረሻ ላይ ደግሞ ማሳወቅ አለባችሁ። እሱን አምጥተሽ መናገር አለብሽ፣ ማሳወቅ አለብሽ። ፕራንክ ደግሞ ከሆነ ይቅርታ መጠየቅ አለብሽ። ምክንያቱም ስንት ማያቅ ዝም ብሎ የሚደነግጥ ምን አለ? እኛ ግን እኔ አልደነገጥኩም። እኔ በጣም ነው የምወዳቸው፣ ግን ፕራንክ እንደሆነ አውቄ እስከ መጨረሻ ተከታተልኳት። እንደውም ማታ ማለት ነው። ግን እስከ መጨረሻውም እያለቀሰች ነው ቪዲዮ ነው የጨረሰችው። ከዛ በቃ ነገ ትመጣለች ብዬ ዛሬ ጠበቅኩ፣ የለም። እና ሌላም ሰው እየሰራ ነው ቪዲዮ ተለያዩ እያለ ተለያይታችሁም ከሆነ መናፈስ የለበትም። ምንድን ነው የሚጠቀመው እንዴ? ከእናትሽ ምን ተሻለሽ? ከጅጅክያ ምን ተሻለሽ? እስኪ ንገሪኝ። ለዛ ዝም ብላችሁን ተናገሩ። በቃ መታረቅ ያለ ነው፣ መጣላት ያለ ነው፣ መታረቅ ያለ ነው። ሚዲያ ላይ ስለወጣ ያለ ነው። ሚዲያ ላይ ስለወጣ ምንድን ነው የሚገኘው? እስኪ አንቺ ከባሌ ሰጠሽ ተለያየሽ እና እንኳን ሚዲያ ላይ አውጥተሽ ለእናት ለአባትሽ በአንሶት መናገር አለብሽ ነው? መሆን የለበትም። ምክንያቱም ሚስጥርሽን የምታውቂው አንቺና አንቺ ነሽ፣ እሱና እሱ ነው። ነገ ልትጣይም ልትታረቂም ትችላለሽ። አለቀ። እኔ ከባሌ ተጣላሁ ሚዲያ ላይ ስለወጣሁት የሚዲያው ሰው ምንድን ነው የሚያደርገው? አሁን በዚህ ቪዲዮ ስንት ሰው ነው የሚሰራ? ለራስሽ አታስቢ። እኔ እውነትም ከሆነ ውሸትም ከሆነ በጣም ነው የደነገጥኩት። እኔ ምንም አልደነገጥኩም። ምንም እውነትም ከሆነ አልደነገጥኩም። ምክንያቱም አይተነዋል፣ እኛም አፍቅረንም አግብተንም አይተነዋል። ስለዚህ ፋኒ ብሄድ ሌላ ፋኒ ይመጣል፣ ሳምሪ ብትሄድ ሌላ ሳምሪ ትመጣለች። ማናፈስ ማካበል አያስፈልግም። ሰላማችሁ ይብዛልኝ። ቻው ቻው።